ልጆችዬ ቁርአን በኮምፒውተር ሳይሆን በእጅ እንደሚጻፍ ታውቃላችሁ? አሰላሙ አለይኩም የሱና ልጆች፣ ሳይንሳዊ ቅኝታችን አሁን ጀምሯል። እንኳን ለረመዳን ወር በሰላም አደረሳችሁ። ልጆችዬ ረመዳን የቁርአን ወር ነው አይደል? ከሌላ ጊዜ በበለጠ ሙስሊሞች ቁርአንን መቅራትን ያዘወትራሉ። ግን ስለ ቁርአን የማታውቁት አንድ አስገራሚ እውነታ አለ። እስኪ ቁርአንን ከፍታችሁ ተመልከቱ። እርግጠኛ ነኝ በኮምፒውተር የተጻፈ ነው የሚመስላችሁ፣ ግን ሙሉ ቁርአኑ በእጅ ነው የሚጻፈው። የመጨረሻው ፔጅ ላይ ገልጻችሁ ብታዩ አልኸጣጥ ዑስማን ጣሃ የሚል ታገኛላችሁ። ኸጣጥ ማለት የሚጽፍ ማለት ነው። ዑስማን ጣሃ በ1934 በሶሪያ ሀገር የተወለደ ሲሆን ካሊግራፊን ወይም የእጅ ጽሑፍን በሱሪያ፣ በቱርክ እና ኢራቅ ጀምሯል። በ1980 ወደ ሳዑዲ ሀገር ሄዶ በመዲና የሚገኘው መሊክ ፈህድ ኮምፕሌክስ የቁርአን ማተሚያ ፋብሪካ ተቀጥሮ መስራት ጀመረ። ዑስማን ነስኽ ብሎ በሚጠራው የአረብኛ የእጅ ጽሑፍ አይነት በጣም የተካነ ነው። በጣም ይገርማል አይደል? እስቲ ሲጽፍ ተመልከቱት። አንድ ቁርአን ለመጻፍ 3 ዓመት ይፈጅበታል። ለመጻፍ የሚጠቀመው ቀለም የተባለ ልዩ መጻፊያ ነው እንጂ እስክሪፕቶ ወይም እስራስ አይደለም። በጣም ይገርማል አይደል? አሁን አንድ ጥያቄ በውስጣችሁ ይፈጠራል። እሱም ያ ሁሉ ቁርአኖች በሰው ልጅ እንዴት ይጻፋል አይደል? ትክክል ነኛ። በሚቀጥለው ይህን ጥያቄ የምመልስላችሁ ይሆናል። ለዛሬ ያዘጋጀውላችሁ ፕሮግራም ይህን ይመስል ነበር። በቀጣይ ስለመማወቅ እንደምትፈልጉ በቴሌግራም ገጻችን ቴክስት አድርጉልን። እኛም መረጃዎችን አሰባስበን ወደ እናንተ እናደርሳለን። ቻው ቻው የሱና ልጆች።